Yo, it's Yegedion. You see that? No way. Let's go. Hit that subscribe. Yeah, you need to visit. Hey, you know what? I showed speed coming last time Ethiopia. Yeah, I will come to Ethiopia. I will come. This year. This year. Yeah, I will come. All right. Cheers. All right. ብታምኑም ባታምኑ አይሾ ስፒድ እስካሁን ድረስ ዓለማችን ላይ ካደረገው ስትሪም ከፍተኛ እይታ ያለው የት ሀገር ስትሪም ይመስላችኋል? የሁሉንም ሀገራት ብትመለከቱ 2.7 ሚሊዮን፣ 3 ሚሊዮን፣ 4 ሚሊዮን፣ 5 ሚሊዮን እንደውም የኬንያ በጣም ጉር ተብሎ 9.7 ሚሊዮን ቪው አለው። ኢትዮጵያ ውስጥ ያደረገው ስትሪም 10 ሚሊዮን ቪው አለው። ዩቲዩብ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ስትሪም ካደረገ በኋላ ዩቲዩብ ላይ ፖስት ያደረገው ቪዲዮ የኢትዮጵያው ስትሪም 10 ሚሊዮን ቪው አለው። ዩቲዩብ ላይ ገብታችሁ ቼክ አድርጉት። We are here and Ethiopia National TV EBC. So I should speak this video for you. Today I told about for you. So check out this video and EBC. Share to I should speak. Tag to me. ዝነኛው የኪነ ጥበብ ባለሙያ ነጻነት ወርቅነህ ትናንት ረፋድ በድንገት ህይወቱ ማለፉ ይታወቃል። ደራሲ፣ ፕሮዲውሰር፣ ተዋናይ፣ የማስታወቂያ ባለሙያና መድረክ መሪ ነጻነት ወርቅነህ ህልፈቱ ሌሎችን ድንጋጤና ጥልቅ ሐዘን ውስጥ የከተተ ክስተት ሆኗል። የሁለገቡ አርቲስት የመጨረሻ ሰዓታት ምን ይመስሉ ነበር ስንል ከወዳጆቹና ከስራ ባልደረቦቹ ያሰባሰብነው መረጃ ተከታዩን ይመስላል። ነጻነት ሐሙስ ጥር 7 ረፋድ ላይ በኢቢኤስ ስቱዲዮ ተገኝቶ የቤተሰብ ጨዋታን ቀረጻ አከናውኗል። ቀረጻውም እስከ ምሳ ሰዓት ድረስ የቆየ ነበር። ከሰዓት ስቱዲዮ በሌላ ቀረጻ ፕሮግራም ስለተያዘ በድጋሚ ቅዳሜ ጥር 9 ቀን ረፋድ ላይ ቀጣይ ቀረጻ ለማድረግ ከቀረጻ ቡድን አባላት ጋር ቀጠሮ ይዞ ተለያይቷል። ከቀረጻው መጠናቀቅ በኋላ ነጻነት እንደ ሁልጊዜው ተሳስቆና ባለሙያዎቹን ሁሉ አመስግኖ ወደ መኪናው በማምራት ራሱ ያሽከረከረ ወደ ቀጣይ ጉዳዩ ሄዷል። የከሰዓት ጉዳዮቹን በሰላም ይከውን የነበረው ነጻነት ምሽት ላይ ቀረጻ ባለሙያውና ጓደኛው የሆነው ሰው በቤተሰብ ጉዳይ ችግር አጋጥሞት በቡልቡላ ፖሊስ ጣቢያ እንዳለና እንዲመጣለት ነገረው ያሉን የቅርብ ምንጮች ነጻነትም ወደ ስፍራው በማምራት ጉዳዩ በሰላም እንዲፈታና ጣቢያ የነበረው ወዳጁ ወደ ቤቱ እንዲሄድ አግዞታል ብለውናል። እንደ ጓደኞቹ ገለጻ ነጻነት ከቡልቡላ ፖሊስ ጣቢያ ወደ ቤቱ አምርቶ ምሽቱን በሰላም አሳልፏል። በማግስቱ ማለትም አርብ ጠዋት በቅርቡ የማስታወቂያ አምባሳደር ወደ ሆነለት ተቋም ጋር ለማምራት ልብሱን ለባብሶ ከቤት ወጥቷል። ይሁንና ከቤቱ አቅራቢያ ያሉ ወጣቶችን አግኝቶ ሰላምታ ካቀረበና ጥቂት ከተጨዋወተ በኋላ ጥሩ የጤና ስሜት ስላልተሰማው መልሶ ወደ ቤት መግባቱን ወዳጆቹ ይናገራሉ። ቤት እንደገባም ጭማቂ እንዲቀርብለት ጠይቆ መጠጣቱን የሚገልጹ ምንጮች ይሁንና የወሰደው ነገር እንዳልተስማማውና እንዳስመለሰው ምንጮቹ ይገልጻሉ። አያይዘውም ሲያብራሩ ነጻነት ትንሽ ልረፍ ብሎ ጋደም እንዳለና ሁኔታውን ያላማራቸው ቤተሰቦቹ ለጓደኞቹ ደውለው እንዲደርሱለት ጠይቀዋል። ወዲያውም የደረሱት ጓደኞቹም በአምቡላንስ አቅራቢያው ወዳለ የሕክምና ተቋም ወስደውታል። ይሁንና በስፍራው ሲደርስ የተመለከቱት የሕክምና ባለሙያዎች ነጻነት ህይወቱ በማለፉ ምክንያት እርዳታ ሊሰጡት እንደማይችሉ ተናግረዋል። በቀጣይም የሐኪሞቹን ውሳኔ የሰሙት ወዳጆቹ የነጻነትን አስክሬን ይዘው ወደ ቤት ተመልሰዋል ተብሏል። እንደ ምንጮች ገለጻ ወዳጆቹ ጉዳዩን ለህግ አካላት ካሳወቁ በኋላ አስፈላጊዎቹ የህግ ሂደቶች መከናወናቸውን ሰምተናል። አስክሬኑም ወደ ማቆያ ስፍራ መወሰድ ስለነበረበት ወደ ሆስፒታል እንዲሄድ መደረጉ ታውቋል። ነጻነት ወርቅነህ ከቅርብ ዓመታት ወዲህ ባጋጠመው የጤና ችግር ምክንያት ወደ ህንድ ተጉዞ ሕክምና ተከታትሎ መመለሱ ይታወሳል። አልፎ አልፎ በሚያጋጥሙትን መጠነኛ የጤና ችግሮች በሀገር ውስጥ ሕክምና ያደርግ እንደነበረ ምንጮች ነግረውናል። ነጻነት ወርቅነህ አስክሬን በአሁኑ ሰዓት በሕክምና ተቋም የሚገኝ ሲሆን ዛሬ ቅዳሜ ምሽት ወደ ቤቱ ይገባና ነገ እሁድ ከ2 ሰዓት ተኩል ጀምሮ የስንብት ፕሮግራም ተከናውኖለት በ6 ሰዓት ስርዓተ ቀብሩ እንደሚፈጸም ታውቋል። ነጻነት ወርቅነህ ባለ ትዳርና የ2 ሴቶችና የአንድ ወንድ ልጅ አባት ነበር። አርቲስቱ ዶናልድ ትራምፕን አስጠንቅቀዋል። ታዋቂው የፊልም ባለሙያ ቴዎድሮስ ተሾመ በአባይ ወንዝና በታላቁ ህዳሴ ግድብ ዙሪያ ያለው የኢትዮጵያ ጽኑ አቋም የሚገልጽ ግልጽ ደብዳቤ ለፕሬዝዳንት ዶናልድ ትራምፕ
አሰራጭተዋል። ፕሬዝዳንቱ ስለ አባይ ጉዳይ ያለው እውነታ እንዲረዱ አሳስቧል። አባይ ከኢትዮጵያ ምድር የሚመነጭ የፈጣሪ ስጦታ እንጂ በማንኛውም ስምምነት የተፈጠረ አለመሆኑና ኢትዮጵያም በዓለም አቀፍ የውሃ ሕግ መሰረት ፍትሃዊ የመጠቀም መብት እንዳላት ገልጿል። ግብጽ ኢትዮጵያን ደካማ ለማድረግ የባህር በር እንድታጣ ስታደርገው የነበረው የታሪክ ሴራ ያስታወሰው ቴዎድሮስ አሁንም ግድቡን ለዜጎች ብርሃን ለመስጠት እንጂ ውሃን ለመግታት የታለመ አለመሆኑንም አስገንዝቧል። ኢትዮጵያ የገዛ ቤቷን ለማብራት ያላትን መብት ለማንም አሳልፋ እንደማትሰጥም በጽኑ አቋም ገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ። ለተጨማሪ ወቅታዊ መረጃዎች ፎሎ ያደረጋችሁ ቤተሰብ መሆናችሁ አዘንጉ። አዞ ፋሚሊ ጃኒ በጣም አስቀይሜ ያለው ነውና በጣም ይቅርታ ጃኒ። ያው ዱባይ ከሱ ጋር ነበር ያሰብነው ብንመጣ በፊት ላይ በጣም ቀን ሄዳለና ብዙ ነገር አስበን ነበርና ያው ፈጣሪ እንግዲህ አላሳካውም እና በጣም ይቅርታ ጋይስ። በዚህ አጋጣሚ በጣም ጃኒን ይቅርታ ማለት ፈልጋለሁ። አጥፍቻለሁ፣ ይቅርታ በድጋሚ ይቅርታ። አሁን እና ጃኒ ወዳለው ጥሩ ደረጃ እንግዲህ አንተም እንድትደርስ እኔም ጸሎቴ ነው። በጣም ውድ ጓደኛዬ ብቻ እና ይሄንን ይቅርታ ቪዲዮ ለምን እንትን አላልክም ምናምን ካላችሁኝ ያው የሰው ልጅ እንደመሰላችሁ ጥሩ ቦታም አሁን ለኔ ዱባይ ሆነ ቃሪፍ እንትን ላይ ነውና ስለመጣው ራሱ ብዙ ኮሜንት አንብቤያለሁ በለቀኩት ስቶሪ ባረኩት እና ብዙ በቃ ሰዎች እንኳን ደስ ያለ ምናምን ብለውኛልና እዚህ አሪፍ እንትን ላይ ሆኜ ጃኒን መርሳት የለብኝምና ጃኒ በጣም ነው ማመሰግነው ለዚህ ደረጃ ስላበቃኝ ብቻ ሳይሆን አብረን ብዙ ስራ ስለሰራን። ይህ ደረጃ ኃይሌ በፌስቡክ ፔጁ ላይ ያጋራው ጽሑፍ ነው። እኔ መቀረጼን አላውቅም። እንደ ቀድሞ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ውስጥ ሆኜ በጥልቅ ሐዘን ውስጥ ሆኜ ነው ያወራኋት። ሲበዛ ብልግናና ሆዳምነት ነው ከተማረ ማይጠበቅ ሲል ተናግሯል። ይሄንንም የተናገረው ለገነት ንጋቱ ሲሆን በአርቲስት ነጻነት ወርቅነህ ህልፈት ዙሪያ ለመጠየቅ ወደ ደረጃ ኃይሌ ትደውላለች። እናም በምትደውልበት ሰዓት ግን ካሜራ ደቀናና ስልኩን ላውድ አድርጋ ነበር የምታዋራው። ይሄንን ደግሞ ደረጃ ኃይሌ በፍጹም አያውቀውም ነበር። በዚህም የተበሳጨው ደረጃ ኃይሌ ይሄንን ጽሑፍ ሊያጋራ ችሏል። እናንተስ ምን ትላላችሁ?